ለእናንተ ይሁን። ሰላም፣ ጤና፣ ክብር፣ ምስጋና፣ ኩራት ዝና ለእናንተ ይሁን እያልን እንግዲህ ያው ዛሬ አንዳንዴ ስፖርታዊ እንቅስቃሴዎችን እናደርጋለን። ያው እንደምታዩት እዚህ አካባቢ ትንሽ ፋት ጠቀም ብሏል። እቺን ፋት ደግሞ ዱብ እንልና በጠዋት ተነስተን ለተወሰነ ሰዓት እና ለተወሰነ ደቂቃ ውሃ በተለይ ለብ ያለ ውሃ እየጠጣን ቢያንስ ለ30 ደቂቃ ምግብ ሳንመገብ እንቆያለን ማለት ነው። እንግዲህ ወደ መጀመሪያው እንቅስቃሴ እናመራለን። የመጀመሪያው እንቅስቃሴ የሚሆነው አጠቃላይ ሰውነታችን እንደዚህ ማፍታታት ይሆናል። እንግዲህ ወደ ግራ ወደ ቀኝ እያደረግን እንደዚህ ፊትና ቀስ ብለን እንደዚህ እንወርዳለን። እንደምታዩት እንደዚህ እጃችን መሬት ይነካል። እግራችን ቀጥ ብሎ የተወጠረ ይሆናል። ከዛ ቀስ እያልን እንደዚህ ቀረ እንላለን። እዛ ወደፊት የነበረውን ወደኋላ እንቀይረዋለን። አሁን ግራ እግራችን ወደፊት፣ ቀኝ እግራችን ወደኋላ ይወጠራል። እዛ እንደዚህ ዝቅ ብለን እናረጋርጋለን። እጃችን ወደፊት እንደዚህ ይዘረጋል። ከዛ እንደዚህ ደግሞ ወደ አልሰራው እንቀይራለን። እዛው ላይ ዞር እና ፎር ስታንስ እንደዚህ እዛ ወረድ እናረጋርጋለን እንደዚህ። ከዛ አሁን ደግሞ ይሄ እንደዚህ እግራችንን እናሳስባለን። ወደ አልሰራው እንቀይራለን። ልክ ይህንን ካደረግን በኋላ ወደ ላይ እዛውንም እግራችን በደንብ እናፍታተዋለን። ብድግ ማለት እዛ እግራችን ወደፊት እዚህ እናመጣውና ይህም በደንብ ከፍ አድርገን እንይዘውና እዛ ያልሰራውን እንቀይራለን። እዛ ወደፊት እንደዚህ በደንብ ካደረግን በኋላ ዱብ እናደርጋለን። ዱብ ነው። ከታች ከእግር ነው። አንድ ሁለት ሶስት ከዛ አሁን ከወገብ ነው። ይሄ ቦርጭ መጥፋት አለበት ብለን ቆርጠን ተነስተናል። እሱን ለማጥፋት ደግሞ በሱ ዙሪያ የተከማቹትን ስቦች ማሟሟት ይኖርብናል። ይህን ስናደርግ እንቅስቃሴያችን ያለማቋረጥ ለተወሰነ ደቂቃ ይሆናል። በዛ ላይ ከስፖርቱ ጋር እንዲያፋጠንልን ትንሽ ለብ ያለ ውሃ ወንጨት እያለን ቢሆን የተሻለ ነው የሚሆነው። ለመጣት እንደዚህ ወደፊት 1 2 3 4 5 6 7 8 9 10 11 12 13 14 15 1 2 3 4
5 6 7 8 9 10 11 12 13 14 15 1 2 3 4 5 6 7 8 9 10 11 12 13 14 15 1 2 3 4 5 6 7 8 9 10 11 12 13 14 15 በቃል እንግዲህ በዚህ መልኩ የመሟሟቅ ስፖርታችን እንጀምራለን። እንዴት እያለን በየቀኑ የምናደርጋቸውን ስፖርታዊ እንቅስቃሴ ለእናንተም እያካፈልን